ሰላም እንዴት ናችሁ? ዛሬ የምነግራችሁ አንደር ኮንስትራክሽን ወይም ደግሞ በግንባታ ላይ ያሉ አፓርትመንቶችን መግዛት የሚያስገኟቸውን ጥቅሞች ነው። አንደኛውና የመጀመሪያው የሚሆነው በጣም አነስተኛ በሆነ ዋጋ አፓርትመንቱን ኦን ማድረግ ትችላላችሁ። ያ ማለት አልቆ ያለቀ ቤት ካሽ ከምትገዙበት ዋጋ በጣም ባነሰ ምናልባትም ከግማሽና ከግማሽ በታች በሆነ ዋጋ ቤቱን ኦን ማድረግ ትችላላችሁ ማለት ነው። እዚህ ጋር ግን አንድ በደንብ ትኩረት ማድረግ ያለባችሁ ነገር ምንድነው? ገና አንደር ኮንስትራክሽን ላይ መግዛት አብዛኛው ሰው ፈልጎ ሳይገዛ የሚቀረው በእምነት ጉዳይ ነው። ረከበው የሆነ ገና እየተቆፈረ ያለ ቤት ገዝቶ መረከብ ባለው ኤክስፒሪየንስም እሱ ስጋት ላይ የሚጥል ነገር ነውና እሱን ደግሞ በደንብ ትኩረት መስጠት ያለባችሁ ነገር ስለሚሸጥላችሁ ፕሮፐርቲውን ስለሚሸጥላችሁ ካምፓኒ ባክግራውንድ በደንብ ማወቅ አለባችሁ። ያ ማለት ምን አስረክቧል፣ ከዚህ በፊት ያስረከባቸው ፕሮጀክቶች ድግግሞች ቢኖረው በተለይ ያስረከበው አንድ አስረክቦም ሁለት አስረክቦም ከሆነ ኢትስ ኦኬ። ግን ድግግሞች ብዙ ከአንድ ከሁለት ከሶስት በላይ ያስረከባቸው ፕሮጀክቶች መኖሩን በደንብ ማየት አስፈላጊ ነው እና የሰራበትንም ጥራት እዛው ላይ ማየት ስለሚቻል ማለት። ሌላውና ሁለተኛው ደግሞ በአነስተኛ ቅድመ ክፍያ ነው የምትገዙት። ለምሳሌ 10% ከፍላችሁ ቀሪውን ደግሞ በ2 ዓመት ወይም ደግሞ በ3 ዓመት ጊዜ ውስጥ ቀስ እያላችሁ የምትከፍሉበት አማራጭ ስላለ ይሄ ላይክ እንደ እቁብ ማለት ነው። በቃ እቁብ እንደመጣል ቢዝነሳችሁን ራን እያደረጋችሁ ካሻችሁን እየተጠቀማችሁት በዛ ጊዜ ውስጥ ግን ቀስ ብላችሁ ሳያጨናንቅ አከፋፈሉ በረጅም ጊዜ ከፍሎ መጨረስ ይቻላል ማለት ነው። ተከፋፍሎ 10% ወይም 15% እየተደረገ የሚከፈልበት አማራጭ በቀላሉ ቤቱን ኦን እንድታደርጉት ያግዛችኋል ማለት ነው። እነዚህ ጥቂት ጥቅሞች ናቸው። ፓርት 2 ደግሞ እሰራላችኋለሁ። ኢልሃም እባላለሁ። የሪል ስቴት የሽያጭ አማካሪ ነኝ።